ሰላም ሰላም ቤተሰብ እንዴት አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛል እያልኩኝ ዛሬ ሰሞኑን እንግዲህ እመቤት ካሳና ቴምር ያሉበት ሁኔታ እናውቃለን። ከረጅም ዓመት በፊት ከ5 ዓመት እመቤት ካሳ የመጀመሪያ ጊዜ ወደ ዩቲዩብ ቻናል የመጣችው መንገድ ላይ ሰዎችን ፕራንክ በማድረግ በጣም ብዙ ከባድ ነገሮችን ስትሰራ ነበርና ሰውም ስለሚወዳት ሰውም ስለሚያውቃት ያኔ በጣም ትቀልድ ነበረ። በጣም ትጮች ነበረ። በቃ የገጠሩ ሁሉ ነገር እስከ አማርኛዋ ድረስ እስከ አነጋገሯ ድረስ ነበረ ትሰራ የነበረ በዛን ሰዓት ማለት ነው። እና ከምሰራ ከቴምር ጋር አልተግባቡ፣ ተሸጠ፣ ቻናሉ ተሸጠ ተባለ። ለመቤት ብሩን ሰጠቻት፣ መልሳ ቻናሉን ቴምር አደረገችው ማለት ነው። እና በዛን ሰዓት በጣም ይታይላቸው ነበረ ከመቤት ካሳ ጋር ሲሰሩ። የእውነት ነው የምላችሁ፣ ማየት ትችላላችሁ። እስካሁን ድረስ አለና እመቤት ካሳ በጣም ብዙ ዋጋ ከፍላ ተደብድባበት ተሰድባበት ሰዎች ላይ መንገድ ላይ ፕራንክ ስታረግ በሰውን ፊት አይታ በጣም ብዙ ከባድ ነገሮችን ስትሰራበት ነበርና በዛን ሰዓት ደግሞ እሷ ቴምር ኢዲት በማድረግ ምን በማድረግ እሷ ወደ ቻናሉ በመልቀቅ ለእመቤት ካሳ ይሄን ያክል ብር ነው የሰራ ነው ምናምን ብላ የምትሰጣትን ብቻ ትቀበላለች። በመሀል እየሰሩ እያለ የሆነ ሰዓት ላይ አልተግባቡም፣ ተለያዩ ማለት ነው። ከዛ እመቤት ካሳ በራሷ ቻናል መጣች። ሰው ስለሚያውቃት ቶሎ ብሎ ሰብስክራይብ ሞላላት እና ከዛም በኋላ እንግዲህ ቴምር የምትፈልግበት ደረጃ የደረሰች አይመስለኝም። ዩቱብ ምን ያክል ቪው ካለው እንደሚከፍል ይታወቃል። ማንኛውም ሰው ያየዋል። ያንድን ሰው ቪው ምን ያክል በመቶ ቪው በ50 ቪው በ50 ሺህ በ100 ሺህ የሚታየውን ምን ያክል ዶላር እንደሚሰራ ብዙ ሰው ያውቀዋል ማለት ነውና በዛን ሰዓት ስላልተግባቡ ተለያዩ። እመቤት ካሳ እናውቃታለን ሁላችንም። በቃ ምስኪን ናት፣ እንትን ነው የምታወራው ማለት ነውና ስላልተግባቡ ተለያዩ። እንግዲህ በማላቸው ቂም ነበረና አሁን ከዛን ሰዓት ጀምራ እንግዲህ ቴምር እመቤት ካሳ ሰላም ልሰጣት አልቻለችም። እየተናገረቻት መጣችሁ ትናንትና እንግዲህ ቲክቶክ ላይ ሁለታቸውን መጣው አይታችኋል የተናገሩትን ነገር። በጣም የሚያስጠላ ነገር። እመቤት እስከዛሬ ታክሸሻለሁ ብዙ ነገሮችን ስትናገሪ ነበረ፣ ስትዝጅብኝ ነበረ እና ለምንድን ነው ማትለቂኝ? አሁን መልስ ሰጥሻለሁ ብላት እሷም ትናንት መጣ ተናግራታለች ማለት ነው። እውነት ለመናገር ሁልጊዜ ስንሰደብ መስማት ይከብዳል። ገብታችኋል አይደለ? እንግዲህ ሁለታቸውም ሰው ጋር ስንኖር ከሊም ጥፋት አለ፣ ከሊም ጥፋታችን ሁለታቸውም ጋር ሊኖር ይችላል። ግን ደግሞ ከተለያየን ስለዛ ሰው በመጥፎውም በምንም ነገር ማንሳት የለብንም። በቃ ያን ሰው መርሳት ነው ያለብን። እመቤት ካሳ የምትላ ያለችው ዩቱብ ቻናሉ ላይ ብዙ ብር ነበር የሚሰራው። ለእኔ በጣም ትንሽ ነው የምሰጠኝ የነበረ። ተጠቅማብኛለች፣ እርግጥ አድርጋልኛለች፣ ባለውለታዬ ነች። አዎ ቤቷ ተቀምጬ ነበረ፣ ምንም ቤት ኪራይ ሳልከፍል። አዎ ተቀምጬ ነበረ። ግን ደግሞ በዛ ልክ ደግሞ እኔም በጣም ሰርቼበታለሁ በቻናሉ ብላ ተናግራለች ማለት ነው። አይታችሁታል የተናገሩትን ሁለቱንም። ነገር ግን እኔ እንደዛ አደረገች ብዬ እንደዚህ ተበድልኩ ብዬ ምንም አላልኩም። ግን ሁልጊዜ እየሰደበችና እየዛተችብኝ ስለሆነ ዝም ማለት አልችልም። እንዴት በልቄ ትመጣብኛለች ምናምን ብላን የተናገረችው። እውነት ለመናገር እኔ አንዲት ሴት ልጅ የልጅና ለምና ዝቅ ብላ ብታሳድግ ከማስወረድ ዝም ብላ እንትን ከማለት ለምና የምታሳድገውን እናት እኔ በጣም ክብር አለኝ። እውነቴን ነው የምነግራችሁ። ብዙ ሴቶች ብዙ ነገሮች አሉ። እኔ ልጅ አላሳድግም እያላችሁ የምታስወርዱ በጣም ብዙ ሴቶች አላችሁ። እመቤት ካሳ ግን ብቻዋን ሆና ሻይ እያዞረች ምግብ ቤትም ከፍታ ሰው መረድቷት ነበረ። የሰው መውደድ ስላላት ኢቢኤስ ላይ ነው የምናውቃት እና በዛ ሰው ረድቷት ልጇን እያሳደገችበት ነበረ። በመሀል ደግሞ አሁን ሶሻል ሚዲያ ስለተስፋፋ በዛ ምክንያት ከቴምር ጋር ተገናኙ። አሁን ተለያይተው የራሷን ስራ እየሰራች ነው። እመቤት አይደለችም አሁን በዚህ ጉዳይ ያነሳችው፣ ቴምር ነች አነሳችው። እኛ ከሰው ላይ መሻል አለብን። አሁን አንቺ እውነት ለመናገር በዛኛው ቻናል በመጀመሪያው ቻናል እመቤት በጣም ሰርታበታለች ስላችሁ በጣም ብዙ ስራ ሰርታለች። በጣም ደክማለች። ግን የደከመችውን ያክል ደግሞ ገቢ አላገኘችበትም። እንግዲህ እንደምታውቁት በቴምር ነበር የሚገባው። የአሁኑን ቻናል እመቤት እንደውም እንደ በፊቱ አድርጋ አልሰራችበትም፣ አልደከመችበትም። አስፋልቱ ወጥታ እንደዛ አልደከመችበትም። እርግጥ አሁን ላይ ደግሞ ያለው ሁኔታ ምናምን ብቻ ግርግሩም ስላለ እንደዛ ለመስራት አይመችም። እሷ የተሻለ ኑሮ ስለምትኖር ያን ያክል እንትን ላይ ብላ መስራት አትፈልግም። እና እኔ ይመስለኛል ቴምር የፈለገችውን ያክል አልተጠቀመችም።
ገብቷቸዋል። ዝም ብላ ቻናሏን በአጭሩ ይበቃል ከዚህ በኋላ መቀጠል ስላለቻት ብቻ በጣም ተናዳባታለች። ገብቷቸዋል። ሁልጊዜ እየተጠቀመች መኖር ነበር የምትፈልገው። በቃ መጠቀሚያ ማድረግ ነበር የምትፈልገው ቴምር። እመቤት ደግሞ ብዙ ሰዎች ሶሻል ሚዲያ ስለሚነግሯት ምን ያክል ብር እንደሚገኝበት ምን ያክል እንደምታገኝ ስለነገሯት ደግሞ ያን ያክል ስላላገኘችበት አቆመች። ለምንድን ነው በዚህ ደረጃ አሁን ይህ ልጅ እናቱና ልጅሽ ዲቃላ ነው ያላባን ነው የምታሳደጊው? ማንም ሰው አሁን እኮ ያላባን ነው የሚያሳድገው። እግዚአብሔርን ማንም ሰው ለሱ አልተጀመረም። ለእኔ እመቤት ካሳ ጀግና ናት። ምክንያቱም ልጇን አልጣለችውም፣ ልጇን እያሳደገች ነው። ስለዚህ ልትከበር ይገባል እንጂ ዲቃላ ነው እንዲህ ነው ልንል አይገባም። ቢያንስ ከእመቤት ቴምር ትልቅ ነሽ። ለምንድን ነው አፋችን ስላመጣው ብቻ እንደዚህ የምንከፍተው? እናንተ ቃል በጣም ያስጠላል እኮ ሴቱንን በዚህ ልክ ስንሰዳደብ። ኧረ ተው።